ፕሬዝዳንት ዶናልድ ትራምፕ ዛሬም ኢራንን ክፉኛ እንመታታለን አሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዛሬ ረቡዕ ባደረጉት ንግግር ኢራንን ክፉኛ እንመታታለን ሲሉ ዛቱ። ፕሬዝዳንቱ እንዳሉት ሁለቱ አገራት የሰላም ስምምነት ላይ ለመድረስ ቢቀርቡም ኢራን መዘግየቷን ጠቅሰዋል። ትናንት በጣም ደብድበናቸዋል፣ ዛሬም ክፉኛ እንመታቸዋለን በማለት ፕሬዝዳንቱ አስጠንቅቀዋል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ኢስማኤል ባጋይ የትኛውንም ጥቃት ወይም ዛቻ ችላ ብለን አናልፍም ብለዋል። ትራምፕ ግን ኢራን ድርድሩን በጣም በመጓተቷ አሁን ዋጋውን ትከፍላለች ሲሉ ተናግረዋል። የኢራን ጦር ተዳክሟል፣ የባህርና የአየር ኃይላቸው አለ ለማለት አያስደፍርም፣ ሙሉ በሙሉ ወድቋል በማለት በትሩዝ የማህበራዊ ሚዲያ ገጻቸው ጽፈዋል። ኢራን የአሜሪካ ተዋጊ ሄሊኮፕተርን መጣሏን ተከትሎ አሜሪካ የአጸፋ እርምጃ ወስዳለች። በምላሹም ኢራን በባህረ ሰላጤው ሀገራት የሚገኙ የአሜሪካ ጦር ሰፈሮችን ኢላማ ያደረጉ የሚሳኤልና የድሮን ጥቃቶችን መፈጸሟን አስታውቃለች። እስራኤል በደቡብ ሊባኖስ ውስጥ በፈጸመችው የአየር ጥቃት ቢያንስ 17 ሰዎች መገደላቸውን የአገሪቱ መገናኛ ብዙሃን ዘገቡ። የሊባኖስ ብሔራዊ የዜና አገልግሎት እንደዘገበው ታይር ዳባ ከተባለ አካባቢ በተከታታይ በተፈጸመ ጥቃት 9 ሰዎች ተገድለዋል። ኢራን የምትደግፈው ሄዝቦላህ በደቡብ ሊባኖስ የእስራኤል ወታደሮች በተቆጣጠሯቸው አካባቢዎች ተጨማሪ ጥቃቶች መፈጸሙን አስታውቋል። ትናንት ማክሰኞ እስራኤል በሊባኖስ በፈጸመችው ጥቃት 15 ሰዎች መገደላቸውም ተዘግቧል። እስራኤል በሄዝቦላ ላይ የከፈተችውን ዘመቻ እንዳትገፋበት ኢራን ብታሳስብም እስራኤል ጥቃት መፈጸሟን ቀጥላለች። ኢራን ከአሜሪካ ጋር ያለው ጦርነት የሚያከትመው ስምምነታቸው ሊባኖስን የሚያካትት ከሆነ ብቻ መሆኑን ገልጻለች። ድርድሩን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ውስብስብ አድርገውታል ስትልም ከሳለች። ኢራን ከአሜሪካ ጋር የምታደርገው ድርድር የሚቀጥልበትን መንገድ እንደምታጤን አስታወቀች። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ቴህራን ከዋሽንግተን ጋር የምታደርገው ድርድር የሚቀጥልበትን መንገድ እንደምታጤነው አስታወቀ። ኢራን የአሜሪካን ሄሊኮፕተር መጣሏን ተከትሎ የአሜሪካ የአጸፋ እርምጃ ወስዳለች። ቃል አቀባይ ኢስማኤል ባጋይ ኢራንና አሜሪካ የተኩስ ልውውጥ ማድረጋቸውን ተከትሎ ዲፕሎማሲ በባዶ ሜዳ አይከናወንም፣ የዲፕሎማሲ ሂደት እንዲቀጥል ለማስቻል በተወሰነ መጠን ለእንቅስቃሴ ክፍተት መስጠት ያስፈልጋል ብለዋል። አሜሪካ የሚቃረኑ መልእክቶችን በማስተላለፍ የድርድር ሂደቱን እየጎዳች ነው ሲሉ ወንጅለዋል። አቋምና ፍላጎት በመለወጥ እንዲሁም በተደጋጋሚ የተኩስ አቁም በመጣስም አሜሪካን ከሰዋል። ትራምፕ አክለውም ኢራን ታወራለች እንጂ ምንም አትሰራም፣ የመካከለኛው ምስራቅ ጉልበተኛዋ ሞታለች ብለዋል። እነሱም የሚጠቅም ስምምነት ላይ ለመድረስ ለድርድር በጣም ረጅም ጊዜ ወስደዋል፣ አሁን ዋጋውን ይከፍላሉ በማለት ዝተዋል። አሜሪካ እንዳይገባ የተከለከለው ሶማሊያዊ የዓለም ዋንጫ ዳኛ ሞቃዲሾ ሲደርስ ደማቅ አቀባበል ተደረገለት። የዓለም ዋንጫን እንዲዳኙ ከተመረጡት ዳኞች መካከል አንዱ የሆነው ሶማሊያዊ ዳኛ ኦማር አርታን አሜሪካ እንዳይገባ ከተከለከለ በኋላ ወደ አገሩ ሲመለስ ደማቅ አቀባበል ተደረገለት። በዓለም ዋንጫ የመጀመሪያ ሶማሊያዊ ዳኛ ይሆናል ተብሎ ሲጠበቅ የነበረው አርታን ሞቃዲሾ ሲደርስ ሶማሊያውያን የሀገራቸውን ስም እንዲከላከሉ ጥሪ አቀረበ። አርታን ሞቃዲሾ አውሮፕላን ማረፊያ ሲደርስ የሀገሪቱ ባለስልጣናት፣ የብሔራዊ እግር ኳስ ፌዴሬሽን ተወካዮችና የሲቪል ማህበረሰብ አባላት ደማቅ አቀባበል አድርገውለታል። በአውሮፕላን ማረፊያው ከተገኙ ሰዎች መካከል የቤተሰብ አባላቱ ይገኙበታል ተብሏል። በአውሮፕላን ማረፊያው አጭር ንግግር ያደረገው ዳኛው ለተደረገለት አቀባበል አመስግኖ በሚቀጥለው ዓለም ዋንጫ ላይ ለመሳተፍ ያለውን ተስፋ ገልጿል። ቃል የሚገባላችሁ ነገር ፈጣሪ ካለ በሚቀጥለው እሳተፋለሁ፣ እናም ሶማሊያውያን በዚህ ደስተኛ ይሆናሉ፣ ሁላችንም የሶማሌን ስም መከላከል አለብን ብሏል። አርታም በዓለም ዋንጫ ላይ ዳኛ ሆኖ የተመረጠ የመጀመሪያው ሶማሊያዊ ሲሆን ሰኞ ዕለት ማያሚ ዓለም አቀፍ አውሮፕላን ማረፊያ ከደረሰ በኋላ እንዳይገባ በመከልከሉ በሌላ ሰው ተተክቷል። አርታን ወደ አሜሪካ እንዳይገባ ለምን እንደተከለከለ በይፋ ባይገለጽም፣ ነገር ግን የዶናልድ ትራምፕ አስተዳደር የጉዞ እገዳ ከጣለባቸው በርካታ አገራት መካከል ሶማሊያ አንዷ ናት። በአውሮፕላን ማረፊያ ለጋዜጠኞች በሰጠው መግለጫ ወጣቶች በአገራቸው ተስፋ እንዳይቆርጡ መክረዋል። ሶማሊያ ጥሩም ሆነች መጥፎ የኛ ናት፣ ፓስፖርቱ የኛ ነው፣ የምንጋራውም እኛው ነን፣ በጋራ ሆነን እንከላከለዋለን ብሏል። ዓለም አቀፉ ዳኛ የተሰማውን ከመግለጽ ውጪ በስፍራው ከተገኙ ጋዜጠኞች ለቀረቡለት ጥያቄዎች ምላሽ አልሰጠም። ኦማር አርታን ዛሬ ከሰዓት በሞቃዲሾ ውስጥ የሚካሄድ ጨዋታ ላይ ተገኝቶ አቀባበል ይደረግለታል፣ እንዲሁም ግጥሚያውን ይመለከታል ተብሎ ይጠበቃል። ከዚህ በኋላ እንደዚህ ያሉ ትኩስ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ አድርጉት።